ሰሜን ጎንደር ራስ ዳሽን ተራራ ላይ ድጓውን አስተማረ። አቡነ አረጋዊ ጋር እየዞሩ ጣና ቂርቆስ መጥተው 2 ዓመት ተቀምጠዋል። ቅዱስ ያሬድ ድጓ እያስተማረ 2 ዓመት ከአቡነ አረጋዊ ጋር ጣና ቂርቆስ ተቀምጧል። ርዕሰ ገዳማቱ አድባራት ጣና ቅዱስ ቂርቆስ። ከዚህ ወጥተው ደግሞ ቤተልሔም ሂዷል። ዙራ አባ ሂዶ ደግሞ ዝማሬውን አስተምሯል። ዝማሬው ስለ ቁርባን ነው። ሌላውን ትተነዋል። እንግዲህ ለባለሙያዎች እንተዋለን። ድጓ ሁሉን የያዘ ነው። ዝማሬ ደግሞ ለቁርባን ብቻ የሰራው ነው። ስጋው ደሙን ተቀብለን እንድናመሰግንበት የሰራው ነው። ይሄንን አድርጎ እዚህ 2 ዓመት አስተማረ። ደብረ ዳሞን አመሰገነ። አብሮ ተሰርታ ስትመረቅ የመረቃት ቅዱስ ያሬድ ነው። ዙራ አባ ደግሞ ሄዶ ደግሞ ከአቡነ አረጋዊ ጋር ዝማሬውን አስተማረ። ይሄንን ሁሉ አድርጎ ቅዱስ ያሬድ ቃል ኪዳን ተቀብሎ 3 ሽርብ ገመዱ ሳይበጠስ ግንቦት 11 ቀን ከሞት ተሰወረ። ለምን? ቀድምም እያችሁ ነበረ። ሰው በሉ፣ ሰውነት በሉ፣ ሃይማኖት፣ ምግባር ይበጠሳሉ አይበጠሱም? ቅዱስ ያሬድ ንጹሕ ሰው ነው አይደለም? ሃይማኖት የለውም አለው? ምግባር የለውም አለው? ተበጠሰ? ምን አረገ? ሞት ሳይበጥሰው፣ የእድሜውን ገመድ ሞት ሳይበጥሰው ከሞት ተሰወረ። ሞት ያልነካው ለምን? 3 ሽርብ ገመድ ነው። ቅዱስ ያሬድ ብቻውን የጠቆመ ነጠላ አይደለም፣ ሁሉ ያለው ነው እኮ። እንደ ሮማን ፍሬ ሁሉ የተነባበረለት። ከቄርሎስ ጋር ይተረጉማል፣ ከጳውሎስ ጋር ይሰብካል፣ ከኢሳይያስ ጋር ይተነበያል፣ ከፈለገ ከመላክ ጋር ያዜማል፣ ከመናንያን ጋር ይመንናል፣ ከሰማይታት ጋር መከራ ይቀበላል፣ ከጳጳሳት ጋር ይሾማል፣ ከቀሳውስት ጋር ይቀድሳል፣ ከዲያቆናት ጋር ይራዳል። ቅዱስ ያሬድ ሁሉን የሆነ የቤተ ክርስቲያን ቅመም ነው። 3 ሽርብ ገመድ አይበጠስም። እኛም ሃይማኖት ምግባር ይዘን እንዳንበጠስ የቅዱስ ያሬድ ግዕዝ፣ ዕዝል፣ አራራይ የታጠቀች ቤተ ክርስቲያን እንዳትበጠስ ዜማው እንዳይቋረጥ የሥላሴ ፈቃድ ይሁን። ይቆየን። ወስብሐት ለእግዚአብሔር።